እኔ ማለት ተሰቆበል ብያ ነገር ፈለገው ምን ማለት ነው? እንዴ እኮ ኩብለል አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ ያለው ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝት ይበልኝ። ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እንደምታበረታቱ በተስፋ ጠብቃለሁ። እንግዲህ ዛሬ አጠር መጠን ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው አንዱን ልጅ ማለት ነው ወደፊት ሄዳለሁ እያልኩ እስከ ዛሬ አሁን ታለሁበት ሀገር ወደ ሌላ ራቅ ያለ ሀገር ሄዳለሁኝ እያልኩት ታስፈራራው ከርሜያለሁ ማለት ነው። እሱ ማን ነው? የባለቤቴ ዘመድ ነው ማለት ነው። ምንድነው የምለው አሁን ዛሬ መጥቶልኛል መሻወሮ ወደፊት ልሄድ ነው እለዋለሁኝ። የሚለኝን እንግዲህ አብረን እንመለከታለን ማለት ነው። እናንተ እስከ መጨረሻው አይታችሁ ላይክ ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ኢንሻአላህ አሁን ወደ ልጁ እንደውል ማለት ነው። ቢስሚላህ ይኸው አሁን ልጁ ጋር እየደወልኩ ነው። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መብሩክ። ሰላም ነው? አዎ አልሐምዱሊላህ። አንተስ? አልሐምዱሊላህ። ዛሬ ወከለ ተራሰውከሽ እንዴ እኮ ደውላለሁ አንተ አታነሳም እንጂ ማን ደወለ? እንዴ እንግዲህ በደወልኩ ሰዓት ደወላለሁ ሲመቸኝ ደህና ስራ እንዴት ነው? ጣይፍ ደረስኩ ብለህ ሰፈረው ነው እንዴ? እና እውነት ሀቂቃ ዛሬ በቁም ነገር ነው የመጣሁት። ምን ትላለህ? እውነቴ ነው። ጀማል እየደወለ ነው እና ማለት ነው እኔ አላነሳሁለትም እስካሁን። እኔ ላይ እየደወለ ነው እስካሁን አላነሳሁለትም። መሻወሩ እየመጣ ነው። አሁን እኔ ልሄድ ነው። እሺ ወይንም ከየው እንጂ ወይንም ከጀላ ዛሬ ተነግረህ አይቀርም። ወላሂ ጥጋብ ነው። ታዲያው ምን ልሆን ነው? ታዲያው ምን እናርግልኝ? እኔ ምንም አድርጉልኝ አላችሁም ማለት አሁን መሻወሩ እየመጣ ስለሆነ ዛሬ ጁማአ ነው ተፍተሽ ምንም አይበዛም ብሎኝ አሁን እየመጣ ነው መሻወሩ። አልነገርኩትም። በኋላ ተነግረዋለህ አንተ። ማና እኔ አልነገርኩትም። ትናንትናም ደውሎልኛል አላነሳሁለትም። ዛሬም ጠዋት ጀምሮ እየደወለ ነበር አላነሳሁለትም። ስራ ቢዚ ሆኜ አሁንም እየደወለ ነበር። ቆይ ምንድነው አንቺ የምትበዋተሽ ነው የምትጨዋተሽ ነው? ጣይፍ የምትይው እንግዲህ ነገርኩት። መብላት መጠጣት ነው። የዚህ ሂጅ ስራ ደህና ስራ እሰራለሁ። እዚህ መቼ ስራ ጠፋና? መቼ ስራ ጠፋ? የሚሰራ ሰው ነው እንጂ ጠፋ የታለ ታዲያ? እኔ እዚህ ትሰራ እስከ ዛሬ መቼ ደህና ስራ አለ ብለኸኝ ታውቃለህ? አለኩልህ አሁን ለጀማል እንድነግረው ነው። እኔ በኋላ አሁን አይደለም ገና ከቤት ሳልወጣ እኔ ለአንተ ልንገርህ ብዬ ነው ተሸበካ ሳልወጣ። ኧረ እኔ እንደውለታለሁ። ወላሂ ሚስትዬ እኮ በለላይ ነው ዱላ ይዘህ ጠብቅ ነው የምለው። እንዴት ዱላ ይዘህ ጠብቅ ብትለው የት ያገኘኛል? እንደ መኪና ላይ ተወጣሁኝ። እኔ ለሰውዬ እንዳይደውል ነው እንጂ ሰውዬ እና ቆጥሮ ስላለው እንዳይደውል ነው ሰውዬ ላይ እንዳትነግረው ያልኩት። እንዲደውል ነው ማድረግ ያለብኝ። ለደውል በቃ አልደውልለት እና እንጀራው ከዛ በኋላ ደውልልሻለሁ። ያንተ ደግሞ እንደ ቁም ነገር ተነግረህ ነው አንተ ለሱ የምትደውለው? ወላሂ በደቁም ነገር ነው። እኔ ታዲያ እሱ ይመጣል እንግዲህ። እኔ ታዲያ እሱም ትሄጃለሽ ብሎ ፈቅዶልኝ ነበር። አሁን እንደ እምቢ እንዳይል ነው እንጂ ለአንተ እኮ አይደለም የሚነግርህ ለእኔ ነው የነገረኝ። እሱ አትሄድም ብሎኛል። ጠይቄው ነበር እኮ ጣይፍ እሄዳለሁ እያለኝ ነው። ምን ታስባለህ ብለው ላላ ሁኔታውን ነው አለኝ። አትሄድም። ኧረ እስኪ ለምንድን ነው የማካሄደው? እስኪ ወላሂ ልሄድ ነው በይ። ወላሂ ለአዝም ልሄድ ነው በይ። እስኪ ከምርሽ
አንተ ደግሞ ሰው ማመን ግድ እንትን ይልብሃል። አንቺን እኮ ማመን ትቻለሁ። ምክንያቱም አንዴ አስደንቄሽኝ 3 ቀን ነው የታመምኩት እና ከእንግዲህ ወደዛ አንቺን ማመን አልፈልግም። ትክክል ነው ነገር ላኢላሀ ኢለላህ ማን ነው ተው። እኔ ያኔ ብታምንም ያ የራስህ ነው። እኔ ልንገርህ ብዬ ነው እንጂ እስከ ዛሬ ስለነገርኩ አሁን ዝም ብዬ እንዳልሄድ ነው። አሁን ልንገርህ ወላሂ ልሄድ ነው በይና ከዛ በኋላ ምን ይሻላል? ካላስተው እኔ ሰውዬውም እየደወለ ነው አሁን መሻወሩ እየደወለ ነው። እዴ ደውላ እንዲህ ላንሳለታ ታዲያ አሁን መጥቶ እንደሆነ ሴትዬ ናቸው ልባላትና እና ማታ ተነግሯል ለሰውዬው። እኔ ማታ ወይ ደውልልሃለሁ እዛ ደርስ ይሆናል ማታ ያለ አንቺም ሰውዬውን አንቺነት እኔም ስልክ ላወራኝ ማለት ነው። ስልክ ላወራ ለጀማ እንዳትናገር አደረ። እኔ ማለት ተሰቆበል ብልያ ነገር ነው የፈለገው። ምን ማለት ነው? እንዲህ እኮ ኩብለል አይደለም የተፈቀደ ታዲያ ምን ችግር አለ? ይነገረውና ፈቅዶ ከሆነ ለምን እንዳይሰማ ታዲያ አሁን እንዲህ እንደገና ገርሽቶ እምቢ እንዳይል ነው። ታዲያ መብቱ ነው ማለት ነው። መብቱ አንዴ ፈቅዶ እንደገና ማደፍርሳል ነው ለመብቱ ነው። እኔም እኮ መብት አለኝ የመሄድ ወላሂም ያስተራይ ዘልቀማ ተፈለገ ለምን እዛው ፍየሎቹ ጋር ይዞሽ አይሄድም? አስተክሩ ፍየል ማረግ ነው እንዴ? እዛ ይዘኝ የሚሄደው አሁን ልደውልለትና አንቺም ስልክሽን አንቺ እኔም ልንገረው በኋላ አልነገርከኝም እንዳይል። ይሄ እንኳ ቁም ነገር ነው። ያማል መቼ ሽሪያ ካለው ካመማኝ እሱ ወላሂ በነግረዋለሁ እነግረዋለሁ። ያውም ያንን ነገር ንገረው ብለሽ ነግሬው አስተካክሎ ስራ ስጀምሩ እንደገና ሄዳለሁ ታለሽ ላ እሱ ወላሂ ነግረዋለሁ። በልኝ ያንን ቶ እሱ ወላሂ ነግረዋለሁ። ልከጅ ነው ተከጅ በላ ኧረ አልነግረውም እንዴ ዝም ብዬ ነው የማይሽ። እኔ እንዳትናገር እስከ ዛሬው ለአንተ ብቻ ነው ሁሉንም ነገር የምናገርህ። ኧረ ሸበካ ይዞሃል። ዝቅ የጎደለብሽ ነገር ምንድን ነው ነው? ኧረ ጧይፍ ስራ አለ እኔ አዘጋጅተውልኛል ስራ አለ። ያላ እኔም ደውዬ ልንገረው እንዳትደውል ሰምተሃል? ጠብቂ አሁን ሲደውልልሽ ያላ እብራሂም ቻው ቻው ውድችዬ ዝግት ታረገብኝ ማለት ነው። ልጁ እሄዳለሁ ያልኩት ጊዜ ለባለቤት ሊናገር ዘጋብኝ። ቆይ ሲል ደውል ልመልሽ። ቆይ ምንድነው ችግር ማሲንቆ እንዳይመጣብኝ ልንገረው። ያቢ እንዴ ምንድነው የምትናገረው? እኔ እንዳትናገር እያልኩህ ለምንድነው የምትናገረው አንተ? ለሱ መብቴ ነው እንጂ ሚስቱ ነው መሄድ ያለች ያምታል። በኋላ ፍለጋ አፈላልገኛ ነኝ እንደወዳ ለኔውዳ አሁኑ ነግረው እኔ በኋላ ያለሁበት ነግራችሁ የለ በኋላ እንዴ እንጂ ምን እንደዚህ ይስኛል? ምን አንቺ ጣይፍ አስባለኝ። ምን አግኝተሽ ነው እዛ? ስራ የስራ መች ፈተሽ ታውቂያለሽ? አሁን ለማንኛውም እንዳትናገር አሁን አማና። እሺ እኔ ለማን አልተናገርኩም፣ ለእህቶቼ እንኳን አልተናገርኩም። ለአንተ ነው የተናገርኩት መሄዴ ማለት ነው። የዳባሽ ትጥራለህ። ለዳባሽ ነው ደውልላታለሁ። እኔ ተሄድኩ በሌላ ሁሉም ደውልህ ንገራቸው። ላ አሁን ነው የምደውልላት ለዳባሽ ደግሞ